ሰሞነ ሕማማትን ሳምንት እንዴት እናሳልፈው? ምን እንጸልይ? መስቀል ማማተብ ይቻላል ወይ? እንዴትስ እንስገድ? የሚሉ ተያያዥ ጥያቄዎችን በዚህ ቪዲዮ የምናይ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የምግባር ቲዩብ ቤተሰቦቻችን እንደምን አላችሁ? እንደምን ሰንብታችኋል? እግዚአብሔር ይመስገን እኛ ጋር ሁሉ ነገር ሰላም ነው። በጣም ደህና ነን። እናንተም ባላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ በሰሞነ ሕማማት እንግዲህ ቅድስት ቤተክርስቲያናችን ልናደርገው የምትፈቅደውና የምትከለክላቸው ነገር በይበልጥ የምትከለክላቸው ነገር ምን ምን ናቸው የሚሉትን በጥቂቱ እናያለን። ከዛ በፊት ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳይረሳ። ይሄ ቪዲዮ ብዙዎች ጋር እንዲደርስ እንግዲህ ሕማማት ሊደርስ 2 ቀን ያለው በዚህ 2 ቀን እንግዲህ እንዲጠቀሙበት ለብዙ ሰዎች ሼር አድርጉት። በመጀመሪያ በዚህ ሳምንት የጣፈጠ ምግብ አይበላም። አባቶች እንደውም ቂጣ በጨው እንድንበላ ነው ያዘዙት። ነገር ግን ሰው በሚችለው ያደርጋል። የጣፈጠ መጠጥ ወይ የሚያሰክር መጠጥ ከውሃ ውጪ በዚህ ሳምንት ምንም አይነት ነገር መጠቀም አይፈቀድም። ሰላምታ መለዋወጥ ይቻላል። ነገር ግን ሰላምታችን በመሳሳም ወይም በመጨባበጥ ሳይሆን በአክብሮት በትህትና አንገትን ዝቅ በማድረግ ይሆናል ማለት ነው። ምክንያቱም እንግዲህ የአስቆሮቱ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ሲሰጥ የተጠቀመበት ዘዴ መሳም ማቀፍ ስለሆነ ያን ክህደት ላለማስታወስ ይሄን ሰላምታ ለዚህ ሳምንት እናቆመዋለን ማለት ነው። ጸሎትን በተመለከተ ደግሞ የምናቋርጠው ምንም አይነት ጸሎት አይኖርም። ውዳሴ ማርያም፣ መዝሙረ ዳዊት እንዲሁም ያስለመድናቸው ሌላ ጸሎቶች ካሉ ነገር ግን በይበልጥ አብዝተን የክርስቶስን ሕማም የሚናገር ጸሎት እንደ ድርሳነ ማህያዊ፣ የእመቤታችን ሐዘን የሚናገር ላህ ማርያም ጸሎት እንዲሁም ግብረ ሕማማት ደግሞ ቤተክርስቲያን ግቢ ውስጥ ይነበባል። እሱን ተገኝተን በመስማት በይበልጥ የክርስቶስን ሕማም ላይ ትኩረት እንድናደርግ እንጂ ከዛ በተረፈ ሰዓት ካለን ድርሳኖችን፣ መልኮችን መጸለይ በደንብ እንችላለን። ባልና ሚስት በአልጋ አንድ አይሆኑበትም። በእርግጥ ቤተክርስቲያናችን በሰባቱ አጽዋማት ሙሉ ባልና ሚስት በአልጋ አንድ እንዲሆኑ አትፈቅድም። ግን በጣም ከሁሉም አብልጣ በሰሞነ ሕማማት አልጋቸውን ይለዩ ዘንድ በደንብ ነው የምታዘው። ራስን ማስዋብ፣ ሽቶ መቀባባት አይቻልም፣ በተለይ ለሴት እህቶቻችን። ምክንያቱም በዚህ ሳምንት ለውበታችን የምንጨነቅበት ሳይሆን ስጋዊ ፍላጎታችንን የምናሸንፍበት ሳምንት ስለሆነ በሰሞነ ሕማማት የቅዳሴ ስርዓት እንግዲህ አይካሄድም ከዕለተ ሐሙስ ወይም ከምሴተ ሐሙስ በስተቀር። ምሴተ ሐሙስ እንግዲህ የቻለን በእግዚአብሔር ፍቃድ ያለን ሰዎች ከቅዱስ ሥጋውን ክቡር ደግሞ እንድንቀበል ቤተክርስቲያናችን ታዛለች። ስጋዊ ጨዋታዎችን፣ ቀልዶችን ሁሉ፣ ዘፈኖችን፣ ድግሶችን፣ ፌሽታ ምናምን በዚህ ጊዜም በጭራሽ አይፈቀድም። ፍትሐ ነገስታችን በሕማማት የተደሰተ ሰው በትንሣኤ ሊያዝን ይገባል ይላል። በሕማማት እነዚህ አይነት ነገሮች በፍጹም አይፈቀድም። የስጋዊ ወሬዎች፣ የስጋ ጨዋታዎች፣ ቀልድ፣ ዘፈን፣ ድግስ አጥብቃ ቅድስት ቤተክርስቲያናችን ይሄን ነገር ትከለክላል። ሌላው እንግዲህ የብዙዎቻችን ጥያቄ ማማተብ እንችላለን አንችልም፣ ማዕድ መባረክ እንችላለን ስንበላ፣ ይሄ የብዙዎቻችን ጥያቄ ነው። ነገር ግን ለግል ማማተብ፣ ማዕድ ስንበላ መባረክ እንችላለን። አንድ የተከለከለው ነገር ካህናት ቡራኬ መስጠት፣ ሰው መፍታት፣ መስቀል መሳም፣ ማሳለም ይሄ ተከልክሏል። ከዛ ውጭ ግን ለግል ለራሳችን ማማተብ እንችላለን። ምክንያቱም እስካላማተብን ድረስ ያጋንንትን ውጊያ ማሸነፍ ስለማንችል በጸሎታችንም ሆነ በማዕዳችን ጊዜ በትምህርተ መስቀል እጃችንን አማሳቅለን ማማተብ እንችላለን። በዚህ ጊዜ ልንጸልይ የሚገባው ትልቁ ጸሎት ቅድም እንደነገርኳችሁ ድርሳነ ማህያዊ። ድርሳነ ማህያዊ በጣም ትልቅ ቃል ኪዳን ያለው ጸሎት ነው። ኢቭን አይደለም በሰሞነ ሕማማት በኖርማል ቀን ራሱ ሮብና አርብ ድርሳነ ማህያዊን የሚጸልይ ሰው ትልቅ ቃል ኪዳን አለው። ስለዚህ ከሰኞ እስከ ዓርብ ድረስ ድርሳነ ማህያዊን የየዕለቱ ልናደርስ ይገባል። ከዛ በተጨማሪ ላህ ማርያም መጽሐፍም የሌለንም ገዝተን ቢሆን የእመቤታችን ሐዘን የሚናገር መጽሐፍ ነው፣ እርሱንም መጸለይ ይገባል። እንዲሁም መዝገበ ጸሎት ላይ ሕማማተ መስቀል የሚል አለ። እሱንም የክርስቶስን ሕማም ሊያስታውሱን ሊያሳስቡን የሚገቡ ጸሎቶችን በሙሉ በዚህ ጊዜ አብዝተን መጸለይ ያለብን። እንዲሁም መዝሙረ ዳዊት ከቻልን 150 ነው የየዕለቱን 150 በየቀኑ ማለት ነው። ካልሆነ ደግሞ የየዕለቱን መዝሙረ ዳዊታችንን ልንጸልይ ይገባል። ውዳሴ ማርያም እንዲሁም ከዚህ የተረፈ ጊዜ ካለን ድርሳናት መልኮችን ማድረስ እንችላለን ማለት ነው። በአጠቃላይ ይሄ ጊዜ ከክርስቶስ ጋር አብረን የምንታመምበት የክርስቶስን መከራ፣ ሐዘን በቻልነው መጠን የምንቀበልበት ማለት ነው። ቤተክርስቲያን ደግሞ ይህን ሳምንት ሙሉ መገኘት የቻለና እያንዳንዱን ስግደት እኩል ከአባቶች ጋር የሚሰግድ ሰው ካለ 6666 ነው በ5 ቀን የሚሰገደው ስግደት። ነገር ግን ቤተክርስቲያን መገኘት ላልቻላችሁ ወይም ሰው ሀገር ያላችሁ እህት ወንድሞች ካላችሁ 6666 ስግደቱን በ5 ቀን ታካፍሉትና ከሰኞ እስከ ዓርብ የሚሆነውን እንግዲህ የሚደርስብንን እንሰግዳለን ማለት ነው። እንግዲህ ያልቻለም ደግሞ እግዚአብሔር በሚያውቀው በአቅማችን እንሰግዳለን። ብቻ የክርስቶስን ሕማም ለማስታወስ ስለሆነ
በአጠቃላይ በሰሙነ ሕማማት ከክርስቶስ ጋር አብረን ታመን ከክርስቶስ ትንሣኤ ጋር አብረን እንነሳለን። ከብዙ በጥቂቱ ይሄን ነው። ሌላ የረሳሁት እኔም ያላስተዋልኩት ነገር ካለ ኮሜንት ላይ አሳውቁኝ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። መልካም የሰሙነ ሕማማት ሳምንት ብያለሁ። ሰላም ሁሉ